ሰላም አለይኩም ወራህመቱላሂ ወበረካቱ። ልጆች እንዴት ናቸው? ዛሬ እስኪ ስለ ዑቁቁል ዋሊደይን ወይም ደግሞ ስለ ወላጆች መልካም ማዋል እስልምና ምን ይላል የሚለውን ነገር የምንመለከት ይሆናል። አሁን ላይ ወላጆቻችን ከልጅነታቸው ጀምረው እንግዲህ እንዴት እንዳሳደጉን ከሚበሉት ቀንሰው ለኛ ብልተውን፣ ከሚጠጡት ቀንሰው ለኛ ጠጥተውን፣ ከሚለብሱት ቀንሰው ለኛ አልብሰውን መከራቸውን አይተው የነሱ ልጅነት ራሱ ልጅነታቸውን ትተው ልኛን ለማሳደግ በጣም ብዙ መከራና ችግር ደርሶባቸው ነው እዚህ ያደረሱን። በተለይ ደግሞ ኢትዮጵያ እናቶች አባቶች በዚህ አይታሙምና በጣም ብዙ ነገር አድርገውልን አሳድገውን፣ ነገር ግን አሁን ላይ እኛ ለነሱ ምን ያክል ነን ብለን ራሳችንን ዞር ብለን መጠየቅ አለብን። ከዛም አልፈን ደግሞ ጭራሽ አንደውልላቸውም፣ አንጠይቃቸውም። አለመጠየቅ ብቻ አይደለም፣ አብረው የሆኑ ሰዎች ደግሞ የሚማቱም ሁላ አሉ፣ የሚሳደቡም ሁላ አሉ። በጣም ነው የሚያሳፍረውና የሚያናድረው። እንደገና ደግሞ አልፈው ደግሞ ሄደው የሚያሳስሯቸው በጣም ብዙ ነገራቶችን አያለሁና ለወላጆቻችን መልካም መዋልን አስመልክቶ አላህ ሱብሓነሁ ወተዓላ ይላል። መልእክተኛው አለይሂ ሰላቱ ሰላም ምን ይላሉ? ወላጆቻችንን አለመታዘዝ ምን ያክል ወንጀል ነው፣ ወላጆቻችንን እስከምን ድረስ መልካም መዋል አለብን የሚለውን ነገር የምንመለከት ይሆናል። በመጀመሪያ አምላካችን አላህ ሱብሓነሁ ወተዓላ ለወላጆች መልካም እንድንውል ከራሱ አምልኮ ቀጥሎ ስለ ወላጆች መልካም መዋል የነገረን አምላካችን አላህ ሱብሓነሁ ወተዓላ ምንድነው የሚለው? ወዕቡዱላህ አላህን አምልኩ ወላ ቱሽሪኩ ቢሂ ሸይአ፣ በሱ ምንንም ነገር እንዳታጋሩ ካለ በኋላ ወቢል ዋሊደይን ኢህሳና፣ ለወላጆቻችሁም መልካም መዋሉ ብሎ በሱረቱ ኒሳ ቁጥር 36 ላይ በግልጽ ተቀምጧል። እንደዚሁም በሌላ አንቀጽ አምላካችን አላህ ሱብሓነሁ ወተዓላ በሱረቱ ራዕድ ላይ ወነው በሱረቱል አንከቡት ላይ ምንድነው የሚለው? ወወሰይነል ኢንሳነ ቢዋሊደይሂ ሁስና፣ በወላጆቹ መልካም እንዲውል የሰው ልጅ አዘዝ ነው እያለን ትእዛዝ ነው። አንድ ሰው ሰላት ባይሰግድ እንደሚቀጣው ሁሉ ወላጆችንም ባይታዘዝ እንደዚሁ እንደሚቀጣ ነው አምላካችን አላህ ሱብሓነሁ ወተዓላ የተናገረው። በሌላ አንቀጽ አምላካችን አላህ ሱብሓነሁ ወተዓላ ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ፣ በጌታህም ማዘዘ እርሱን እንጂ ሌላን እንዳትገዙ፣ ወቢል ዋሊደይን ኢህሳና፣ ለወላጆቻችሁም መልካም ዋሉ። ወኢማ የብሉገነ ዒንደከ الكبرى يعني እነሱ ትልቅነት ደረጃን ከደረሱ ወይም ደግሞ ወደ እርጅናው ከሄዱ ምንድነው احدهما او كلاهما አንዳቸው ወይም ደግሞ ሁለታቸውም ከደረሱ فلا تقل لهما اف እንዳትላቸው ነው ያለው። አሁን እዚህ ጋር ምንድነው የምንመለከተው? ከኡፍ አልፈንኛ ስልክ አንደውልላቸውም። እነሱን አፍቀው በጣም መከራ ያሉ እኛ እንድናድግ የሚችሉትን ነገር ያሉ እኛ እንድናድግ በጣም ብዙ ነገር ከፍለውልናል። ነገር ግን ተው የሚለውን ነው አንሰማም። በቃ አላህ ሱብሓነሁ ወተዓላ ጋር የማያጣላን ነገር ከሆነ ያን ነገር በምንችለው እነሱን የማንታዘዝበት ምክንያት ነው የማይገባኝ። ከዛም አልፈው ደግሞ እርጀት ሲሉ አንዳንዶቹ ደግሞ ሄደው ይሄ ልክ አሁን የነጮቹ የያዙት ነገር አለ አስወጥተው እስከመጣል። በቃ እኔ እንጃ ወላጅን ጭራሽ ምንም እንደምንም እያየንበት የመጣንበት ሁኔታ አለ። ነገር ግን አምላካችን አላህ ሱብሓነሁ ወተዓላ ምን ብሎ ነው ያዘ? ኦፍ እንዳትላቸው ብሎ ነው የተናገረው። ወላ ተንሀርሁማ ወቁል ለሁማ ቀውለን ከሪማ፣ ጥሩ የሆነች ንግግር ተናገራቸው፣ እንዳታምጻቸው፣ መጥፎ ነገር እንዳትናገራቸው ብሎ አምላካችን አላህ ሱብሓነሁ ወተዓላ ተናግሯል። ወኽፊዝ ለሁማ ጀናህ الذل من الرحمه፣ የዝነት ክንፍህን ራሱ ዘርጋላቸው እዘንላቸው ያለ አምላካችን አላህ ሱብሓነሁ ወተዓላ ይናገራል። እንደውም ዱዓ አድርጋላቸው ይላል። ወቁል ረቢ እርሐምሁማ ከማ ረበያኒ ሰጊራ፣ በህፃንነቴ እንዳዘኑ ላይ አንተ ምዘንላቸው ያላችሁ ዱዓ አድርጉላቸው ያለ አምላካችን አላህ ሱብሓነሁ ወተዓላ ይናገራል ማለት ነው። ይሄንን ካለን አምላካችን አላህ ሱብሓነሁ ወተዓላ እኛ የት ነን ነው? እኛ ይሄንን ነገር እየተገበርነ ነው ወይ ነው? ግልጽ ነው። የአላህ መልእክተኛ አለይሂ ሰላቱ ወሰላም ተጠይቀው አዩ አመሊን አሐቡ ኢለላህ ተብለው ሲጠየቁ የአላህ መልእክተኛ ምንድነው ያሉትኝ? ቢሩ ዋሊደይን፣ ለወላጆች መልካም መዋል ብለው ነው የመለሱት ማለት ነው። ለወላጆች መልካም መዋል የውዴታ ሳይሆን ግዴታችን ነው። አላህ ሱብሓነሁ ወተዓላ ይሄን ባለማድረጋችን ራሱ ሊቀጣን ይችላል። የአላህ መልእክተኛ ምንድነው ያሉት? አላ ኡነቢኡኩም ቢአክበሪል ከባኢር፣ በጣም ትልቅ በሆነ ወንጀል አልነግራችሁም አላስተናቀቃችሁም እንደ አሉ። በላ ያ ረሱላህ ንገሩና ያንተ የአላህ መልእክተኛ ሲባሉ ምንድነው ያሉት? የአላህ መልእክተኛ አሽርኩ ቢላህ፣ በአላህ መጋራት አሉ። ከዛ አስቀጥሎ ወቁቁል ዋሊደይን፣ የወላጆችን ሐቅ አለመወጣት ወይም ደግሞ የወላጆቻችንን አለመታዘዝ ብለው የአላህ መልእክተኛ አለይሂ ሰላቱ ሰላም የተናገሩት ማለት ነው። ስለዚህ ወላጅን አለመታዘዝ ከባድ የሆነ ወንጀል ነው።
طيب ይሄንን ከሆነ እኛ በመንችለው አቅም ለወላጆቻችንን መታዘዝ አለብን። ያላህ መልእክተኛ አለይሂ ሰላም በሌላ ሐዲሳቸው ምንድነው ያሉት? ሪዷላህ ያላህ ሱብሃነሁ ወተዓላ መውደድ እኮ አላህ ሱብሃነሁ ወተዓላ እንዲወድን ከፈለገን ፊ ሪዷል ዋሊደይን ያንዲ በወላጆች መልካም መዋል ውስጥ አለ ነው። አንድ ሰው ለአላህ ሱብሃነሁ ወተዓላ እንወዳለሁ ካለ ምን ማድረግ አለበት? ወላጆችንም መልካም መዋል አለበት። አላህ እንዲወድለት ከፈለገ አላህ እንዲወደው ከፈለገ እንደዚህ ወሰቀጣላህ አላህ ሱብሃነሁ ወተዓላ እንዲቆጣበት ከፈለገ ደግሞ ፊ ሰቀጥል ዋሊደይን ወላጆቹን ያስቆጣን። ስለዚህ በመንችለው አቅም ለወላጆች መልካም መዋል መቻል አለብን። ወላጆቻችን እኛ እንድናድግ በጣም ብዙ ዋጋ ከፍለውልናል። አላህ ሱብሃነሁ ወተዓላ ነቢያቶችን ራሱ ጠቅሶ እኮ ለምሳሌ ያህያን አለይሂ ሰላም ምንድነው የሚለው? ያ ያህያ خذ الكتاب بقوة كلبها أتيناه الحكم صبيا كلبها لا ይሄደ መጣና ከዛ ምንድነው ያሉ ወበረን ቢዋሊደህ ወለም يكن جبارا عصيا ያኒ ለወላጆቹ መልካም የሆነ ነበር ወይም ደግሞ መልካም የሆነ ነበር ወለም يكن جبارا عصيا እንቢተኛም ትቢተኛም ያልነበረ ነው ያለ በሱረቱል መርየም ላይ ይናገራል ቁጥር 12 ላይ እንደዚሁም ደግሞ ከቁጥር 12 እስከ 14 መመልከት ይችላልላችሁ። የመርየም ልጅ አለይሂ ሰላም ራሱ ኢሳ አለይሂ ሰላም ራሱ قال اني اعبد الله إني الله بارينين قال آتاني الكتاب وجعلني النبي وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا كالبها لي كما تابوها لا من دنالو وبرا بوالدتي ولم يجعلني جبارا شقيا لولا جي لناتي ملكا ما درقونيا انبيتنيام تبئتنيام على درقينيام بلو نيتناقروا سلازي لولا جي ملكا موال አላህ ሱብሃነሁ ወተዓላ ነቢያቶችን አንስቶ ራሱ እስከ ማዋደስ የደረሰበት ነገር ነው። አምላካችን አለ ወወሰይነል ኢንሳነ ቢዋሊዲሂ ሁስና ነው ያለው። ለወላጆች መልካም መዋል ለሰዎች አዘዝን ነው የሚለው። ግልጽ ነው። ያኔ መልካም ምን ዋሉ ነው እያለ እየተናገረ ያለው። ስለዚህ በመንችለው አቅም ምንድነው የሚለው? እንደውም ከዛ ቀጥሎ ወኢን ጀሃዳከ ሊቱሽሪከ ቢ በኔም እንድታጋራ ካዘዙ ግን ማለይ ሰለከ ቢሂ ዒልሙን አንተ እውቀት የሌለህን ነገር ፈላ ቱጢሑማ እንዳትታዘዛቸው። طيب ኢለያ መርጅዑኩም ፈኡነቢኡኩም ቢማ ኩንቱም ተዕመሉን ያኒ ወደኔ ትመለሳላችሁ በምታደርጉት ነገር ደግሞ ትጠየቃላችሁ ያለ አምላካችን አላህ ሱብሃነሁ ወተዓላ ይናገራል። ስለዚህ ወላጆቻችን ወደ መጥፎ ነገር ወደ ሽርክ አላህን ወደ ማጋራት ምናምን ከጠሩን ያንን ገዛኔ አይቻልም አንታዘዝም እንላለን። ነገር ግን ጥሩ ሆነው እነዛ ሰዎች ለኛ እንደው መልካም የሚውሉልን ሆነው ለነሱ መልካም አለመዋል ግን ይሄ በጣም ንፉግነትም አልፎ በጣም ከባድ የሆነ ነገር ነው። መልካም እንኳን ባይሆኑ እኛም ባያሳድጉን እንኳን እነሱ እኛም ባለማሳደጋቸውና የኛ ሐቅ ባለመወጣቸው ይጠየቁ። እኛ ግን በእነሱ ሐቅ መያዝ የለብንም። ግልጽ ነው። እኛ መልካም መዋል ግዴታችን ስለሆነ መልካም መዋል መቻል አለብን። እንደውም ኢብራሂም አለይሂ ሰላምን እኮ ጠቅሶ ካፊር ነበር አባቱ ኦግርሃለሁ እስከመለ አርጁመነክ እስከ ማለት የደረሰበት ሁኔታ አለ እኮ ኢብራሂም አለይሂ ሰላም እና አይደል አባቱ ኦግርሃለሁ ነው አላ ምንድነው የሚለው? ያ አበቲ ያለ ነው ሲጠራው የነበረው ያ አበቲ ላ ተዕቡድ ሸይጣን አንተ አባቴ እንትን ሸይጣንን አታምልክ ምናምን እያለው ሲጠራው ከነበረ በኋላ ከዛ ምንድነው ያለው መጨረሻ ላይ قال اراغب انت عن الهتي يا ابراهيم ከማልክቶች አንተ ልታስጥለኝ ነው እንደ አንተ ኢብራሂም ለኢለም ተንተሂ ይሄንንም ቢምትል ከሆነ ይሄንን ነገር ማታደርግ ከሆነ ለአርጁ መንክ ነው ያለው ኦግርሃለሁ ነው የሚለው። طيب ኦግርሃለሁ እስከማለት ደረሰ። ከዛ ኢብራሂም ምን ብሎ ነው የተናገረው ታዲያ መጨረሻ ላይ? እንደኛ ማገማጠጥ ምናምን ነው እንዴ? ነው አይደለም፣ እንደዛ አይደለም ያለው። ምንድነው ያለው? قال سلام عليك ሰላም ባንተ ላይ ይሁን አባቴ ነው ያለው። سأستغفر لك ربي إنه كان بي حفيا ብሎ ነው የመለሰለት ማለት ነው። ያ አበቲ እያለ ነው ሲናገር የነበረው ሲጣራ የነበረው። እኛ ግን ዳዋ ስናደርጋው ጀበናቸውን ሽርክ ላይ ከሆኑ ጀበናቸውን ሄደን መከስከስ እናንተ ሙሽሪኮች እናንተ እንደዚህዎች እያልን ነው ስናንቋሽሻቸው የሚታየው ማለት ነውና በመንችለው አቅም ለወላጆች አላህ Subhanahu Ta'ala ከካፊሮችን ጋር እንኳን ምንድነው ያለው በመልካም ግዛጼና በለዛብታ ቃል ጥሩ ብሎን እንዴት ነው እናትና አባቶቻችንን ልናገማጣጣቸው የምንችለው? እኛ እነሱ መከራቸውን አይተው አሳድገውን ሳለ ማለት ነውና ለወላጆቻችን በመንችለው አቅም መልካም ልንውል ይገባን። አበዛሁባችሁ። አላህ Subhanahu Ta'ala ይጠብቃችሁ። ለወላጆቻችን መልካም ከሚውሉት ጥሩ ባሮች ያድርገን። ደውሉላቸው፣ ጠይቋቸው፣ እማዬ አባዬ ባላቸው እነሱ ይሄ ሊበቃቸው ሁሉ ይችላልና መልካም ለመዋል እንሞክር። ለወላጆቻችን አላህ Subhanahu Ta'ala ከመልካም ባሮች ያድርገን። አላህ ይحفظكم። ሰላም